ያለፉት 27 ዓመታት የፖለቲካው ክፉ ደዌ አብሮነትን የሚያኮሰምኑ የፖለቲካ አውድ መፍጠሩ ነው። የፖለቲካው ቋንቋው በልዩነት አጊጦ ለአብሮነትና ለጋራ ሀገር ሰበዝ መሆንን ማንበር አልቻለም። ከሀገር መከላከያ የሚተካከል የልዩ ኃይል መቋቋም፣ ህገወጥ ምርጫ ማካሄድና ከውጭ ሀገራት ጋር ግንኙነትን መፍጠር የደረሰው በጋራ ቤት ፍርስራሽ ላይ የራሴን ቤት አጸናለሁ በሚል ከንቱ ጠባብ ህልም ምክንያት ነበር። በልዩነት ሰንሰለት ተሸብቦ በእኛና እነርሱ ትርክት ፍጥጫ ውስጥ ሀገር እንድትወጠር የሆነውም ስርዓቱ ማንነቱና መገለጫው የክፍፍልና የመለየት በመሆኑ ምክንያት ነው። ጠቅላይ ሚኒስትር አብይ አህመድ በለውጥ ዋዜማ ያሰሙት የንደመር ሐሳብ በኢትዮጵያ ህዝብ የተገዛው አንድነትንና የአብሮነትን ሐሳብ ይዘው በመነሳታቸው ምክንያት ነው። ይህ አንድነት አንድ አይነትነት አይደለም። እንደ ሰበዝ መሰናሰልን ለአንድ ህልም መታጠቅን ለአብሮነት በጋራ መሰለፍን የሚጠይቅ ነው። ጠቅላይ ሚኒስትር አብይ አህመድ በደብረ ማርቆስ የንጉሥ ተክለ ሃይማኖት የአውሮፕላን ማረፊያ የምረቃ ስነ ስርዓት ላይ እንደተናገሩት መከፋፈል የጀመረ ማህበረሰብ ማቆሚያ የለውም። ነገ የአንድ እናት ልጆችን መከፋፈሉ ስለማይቀር አይበጀንም ብለዋል። እናም ኢትዮጵያ ወደ አዲስ ምዕራፍ ልትሻገር ይገባታል ማለታቸው ኢትዮጵያ ከትናንት እስከ ዛሬ እየተጓዘች ያለችበትን የታሪክ ጥልፍልፎች በማስላትም ነው። ሀገር ማለት በዘመን ወጀብና ማዕበል ውስጥ የምትቀዝፍ የታሪክን አደራና የትውልድን ተስፋ ያዘለች ታላቅ መርከብ ናት። ይህችን መርከብ ከጥፋት ቋጥኝ የምትጋርዳት ብቸኛዋ ጽኑ የህልውና መልህቅ ሰላም ናት። ጠቅላይ ሚኒስትር አብይ አህመድ በሰለጠነ የፖለቲካ አውድ ውስጥ መነጋገር፣ መወያየት፣ ልዩነቶችን በጠረጴዛ ዙሪያ ማጥበብ፣ ለሀገር ህልውና ሲባል ጥቃቅን ቁርሾችን እንደ ጧት ጤዛ ማትነን የሰለጠነ ማህበረሰብ መገለጫ ነው ይላሉ። እናም መንግስት ለዚህ የሰላም ውይይት በሩን ወለል አድርጎ ከፍቷል። ከውይይት ማዕድ ርቆ በግጭት መገፋፋት የሀገርን ግንድ ከመሰንጠቅና ህዝብን ለለቅሶ ከመዳረግ የዘለለ አንዳች የትርፍ ቋት እንደሌለው መገንዘብ የዛሬው ትውልድ የንቃት ከፍታ ሊሆንም ይገባል። የትናንት የታሪክ ማህደርን ስንገልጠው የትናንት ፍልሚያዎቻችንና የጦርነት አውድማዎች ያተረፉልን ሞትን፣ እንባንና የሀገር ኪሳራን ብቻ ነው። ያፈሰስነው ደምና የከሰከስነው አጥንት ለትውልድ የተረፈ ቁስል ሆኖ አልፏል። ጠቅላይ ሚኒስትሩ አሁን ሊበቃ ይገባል፣ ያንን በጋራ መወሰን አለብን ሲሉ ያቀረቡትም ጥሪ በደም አዙሪት ውስጥ ሲሽከረከር የኖረውን የታሪክ መንኮራኩር ገቶ በአዲስ የሰላም ምዕራፍ የመተካትን የጋራ ቃል ኪዳን የሚጠይቅ ነው። እናም ይህንን ቃል ኪዳን አጽንተን ስንይዝ የልማት በረከትን ማጨድ እንጀምራለን ሲሉ ጠቅላይ ሚኒስትር አብይ አሳስበዋል። እርግጥ ልማት ባንድ ጀንበር አድጎ ፍሬ የሚሰጥ ክስተት አይደለም። እርጋታና ስክነትን ይሻል። የኢትዮጵያ የብልጽግና ራዕይ እውን የሚሆነው በዜጎች ንጹህ ተሳትፎ በህዝባዊ ትብብርና በተደመረ ወንድማማችነት ሲጠበቅ ብቻ መሆኑን ጠቅላይ ሚኒስትሩ አጽንኦት ሰጥተው ተናግረዋል። እናም ይላሉ ጠቅላይ ሚኒስትሩ ትናንት ላይ ቆመን ዛሬን ስንገነባ የትናንት በጎ ጠረኖችን አውድመን ሳይሆን መልካም መልካሙን እንደ ስንቅ አዝለን የጎደለውን ደግሞ በአብሮነት ፍቅር እየሞላን መሆን አለበት። ለነገው ትውልድ የጦርነትን ጠባሳ ሳይሆን የሰላም አክሊልን፣ የጥላቻን መርዝ ሳይሆን የልማት ፍሬ የምትናወጥ መርከብን ሳይሆን በመልህቋ የጸናች ውብ ሀገርን ማውረስ የዚህ ትውልድ ታሪካዊ ግዴታ ነው። ጠቅላይ ሚኒስትሩ በተጨማሪነት ይህንን ያክላሉ። የፖለቲካ ብስለት ማለት የሐሳብን ልዩነት በጠመንጃ ፈሙስ ሳይሆን በምክንያት ሚዛን ማስቀረት መቻል ነው። ሀገራችንን በሰላምና በልማት ጎዳና እንድትራመድ ከፍተኛ የሆነ የልማት ስራዎች መሬት እንዲወርዱ ሰላም የመርከቧ መልህቅ፣ አብሮነት የሀገር ካስማ ሊሆን ይገባል። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። ጠቅላይ ሚኒስትር አብይ አህመድ በደብረ ማርቆስ የንጉሥ ተክለ ሃይማኖት የአየር ማረፊያ ምርቃት ሊያሰሙትን መልእክት እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። ይህ አየር መንገድ ተመርቆ እንደተባለውም በቀን 3 ጊዜ ሰዎች የሚመላለሱበት በረራ መጀመሩ መልካም ነገር ነው። ነገር ግን ያንን መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ጉዳይ ማድረግ እንዲቻላቸው
ሰዎች የነሱን ፕሮግራም የነሱን መሻት እንዳያስተጓጉሉ ሰላም በእጅጉ አስፈላጊ ስለሆነ መንግስታችን ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር፣ ሀገራችንን ሰላም እናድርግ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። የደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ በይፋ መከፈት ከቀላል የመሠረተ ልማት ግንባታ ባለፈ ጥልቅ ሀገራዊና ስትራቴጂያዊ ትርጉምን ያዘለ ክስተት ነው። ጠቅላይ ሚኒስትር አብይ አህመድ በማስጀመሪያው መድረክ ላይ ያነሷቸው ነጥቦች ይህንን ታሪካዊ ስፍራ ከኢትዮጵያ ፖለቲካዊ፣ ማኅበራዊና ስነ ምጣኔ ሀብት ጋር መስተጋብር አኳያ በሚገባ የሚፈትሹ እንዲሁም የሀገሪቱን ወቅታዊ የጸጥታ የግጭት ሁኔታን በጥልቀት የሚሞግቱ ነበሩ። በመልክዓ ምድራዊ አቀማመጧና በታሪካዊቷ ደብረ ማርቆስ በወሎና በወለጋ መካከል እንደ ጠንካራ ድልድይ ሆና ስታገለግል የኖረችው የንግድ የሰውን ትስስር በማቀላጠፍ ሀገራዊ እድገትን ስታሰናስል የቆየች የትልቅ ምህዋር ማዕከል ናት። ይህ አካባቢ ከምንም በላይ ጥልቅ የማኅበራዊ ትስስርና የደም መዋሃድ የተፈጸመበት ስትራቴጂያዊ መደላደል መሆኑን የጠቆሙት ጠቅላይ ሚኒስትሩ በተለይም ከትግራይ ከኦሮሞውና ከሌሎች ብሔሮች ጋር አብሮ ተዋህዶ የኖረ ሕዝብ የሚገኝበት መሆኑንም አስገንዝበዋል። በመሆኑም ይህ ጥልቅ የሕዝብ ለሕዝብ ውህደት የፈጠረው ማኅበረሰብ ለተቀረው የሀገሪቱ ክፍል የኅብረት የአንድነትና የመሰብሰብ ሕያው ተምሳሌት ሆኖ መቆየት እንዳለበትም አጽንኦት ሰጥቷል። ምንም እንኳ ከተማዋ ባለፉት ጥቂት ዓመታት ውስጥ ከፍተኛ የሆነ የአየርም ሆነ የየብስ ትራንስፖርት መቆራረጥ ውስጥ አልፋ ብትቆይም የዚህ አውሮፕላን ማረፊያ መከፈት የአየር ትራንስፖርት ችግርን በዘላቂነት የቀረፈ ትልቅ ስኬት ነው። ይሁን እንጂ የየብስ ትራንስፖርቱን በተመለከተ ያለው ተግዳሮት አሁንም ትኩረት የሚሻና በሁላችንም የጋራ ጥረት ሊፈታ የሚገባው ጉዳይ ሆኖ ቀጥሏል ሲሉ ጠቅላይ ሚኒስትሩ ተናግረዋል። እውነተኛ መመዘኛ በማድረግ ፈንታ የዛሬ መከፋፈል፣ የጎጠኝነትና የጽንፈኝነት ጠባብ እሳቤዎች በሀገሪቱ ጥላ እያጠሉ መምጣታቸውን የጠቆሙት ጠቅላይ ሚኒስትር አብይ ክፉን ከመሳብ ይልቅ መልካሙን ወደ ማጉላት ልቦናችንን መመለስ አለብን ሲሉ አበክረው ሞግተዋል። በተለይም በአባይ ሸለቆ አካባቢ ሕዝብ ወደ ማዕከል አዲስ አበባ እንዳይሻገር እንቅፋት የሆኑ ሽፍቶች በህብረትና በጋራ ትግል ማስወገድ ሲገባ በተቃራኒው ከደብረ ማርቆስ እስከ ደጀን ያለውን መስመር ጭምር የሚያስተጓጉሉ ተጨማሪ የጸጥታ ስጋቶችን መታገል ይገባልን ብሏል። በዚህ የፈተና ወቅት እያንዳንዱ ኢትዮጵያዊ በጥልቅ ሊገነዘበው የሚገባው ሀቅ ቢኖር የቀጠናዊና ሌሎች የኢትዮጵያ ታሪካዊ ጠላቶች ሀገሪቱ በውስጥ ግጭትና እርስ በርስ መናቆር አዙሪት እንድትታመስ ብሎም ወደፊት መሻገር የማትችል አቅሟ የማሸሸና የተዳከመች ሀገር እንድትሆን ሌት ተቀን የጥፋት ድራቸውን እያደሩ መሆናቸው ነው። የውጭ ኃይሎች የጂኦፖለቲካ ፍላጎታቸውን ለማሳካት የውስጥ ክፍተትና የጽንፈኝነት ትርክትን እንደ ትልቅ የጥቃት መሳሪያ ይጠቀሙታል። ይህንን የጠላትን ስትራቴጂያዊ ሴራ ለማክሸፍና አሁን ላይ በሀገሪቱ የሚታዩትን የጸጥታ ችግሮችን በዘላቂነት ለመፍታት ብቸኛው ድርድር የማይቀርብለት አማራጭ በጠረጴዛ ዙሪያ የሚደረግ የሰለጠነ ምክክርና ውይይት ብቻ ነው። የትም ቦታ ያሉትን እንቅፋቶች በጠመንጃ ቋንቋ ሳይሆን በእውነተኛ የልብ ውይይት ተሰናስሎ በማስወገድ የሕዝብ ሰላምና ልማትን ማረጋገጥ የህልውና ጉዳይ ነው። ኢትዮጵያ ያላትን እምቅ የተፈጥሮ ጸጋና ለምለም ምድር ወደ ብልጽግና ለመቀየር እንዲሁም ከፊቱ የተደቀኑትን የውጭና የውስጥ ተግዳሮቶችን ሰብራ ለመውጣት ለመላው ኢትዮጵያውያን ከመደመር እሳቤና ከጽኑ አብሮነት ውጪ ሌላ ምንም አይነት አማራጭ የለም። በማያግባቡ ሀገራዊ ጉዳዮች ላይ ተወያይቶና ተመካክሮ ተዋዶና ተግባብቶ እንዲሁም ተደምሮ ሀገርን መገንባት ለነገው ትውልድ የሚያወርሳት የበለጸገች ኢትዮጵያ ብቸኛ መሰረት ነው። ይህ ህዝብ በአፄ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል
ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። በየዘመናቱ ግን ኪሳራ፣ ሞት፣ ድቀት እንጂ ጥቅም አልተገኘበትም። አሁን ሊበቃን ይገባል። ያንን በጋራ መወሰን አለብን። የምናየውን ትተን የምንሰማውን ብቻ እየወሰድን የሚታየውን እየካድን የማይጨበጠውና የሰማነውን ብቻ እየተቀበልን ብንለያይ ኪሳራው የበዛ ስለሚሆን ወገኖቻችን በተከባበረ በተደመረ መንፈስ ለልማት እንድንነሳ አደራ አላችሁ ፈልጋለሁ። ሮበርት ካፕላን በሰረንደር ኦር ስታርቭ ትራቭልስ ኢን ኢትዮጵያ፣ ሱዳን፣ ሶማሊያ ኤንድ ኤርትሪያ ባለው ጥልቅ የምርምር ሥራው የአፍሪካ ቀንድን እንዲያው በዘፈቀደ የተፈጥሮ አደጋ ሰለባ እንደሆነች ድሃ ሀገር አድርጎ ብቻ አያቀርብም። ይልቁንም የቀጠናውን የዓለም አቀፍ አያላን የጂኦፖለቲካ የመጫወቻ ሜዳ እንደሆነች ይጠቅሳል። መጽሐፉ ከትናንት እስከ ዛሬ ኢትዮጵያ ለምን የውጭና የውስጥ ኃይሎች የጋራ ኢላማ እንደሆነች የሚያስገነዝብበት ስትራቴጂ ሐቅም ጎልቶ ይወጣል። የካፕላን መጽሐፍ ማጠንጠኛ በ1970ዎቹና 80ዎቹ ኢትዮጵያን ያመሰቃቀለው ረሃብና ቀውስ የተፈጥሮ የዝናብ ማጣት ብቻ ሳይሆን የተቀነባበረ ፖለቲካዊ መሳሪያ እንደነበርም ያጋለጣል። እጅ ስጥ ወይም ተራብ የሚለው ርዕስ ራሱ እንደሚያስገነዝበው በስልጣን ላይ ያሉ የውስጥ ልሂቃን የራሳቸውን ወንድም ለማንበርከክ ሲሉ የምግብ አቅርቦትን፣ የስነ ህዝብ ስርጭትና ወታደራዊ ጉልበት እንዴት በጭካኔ እንደተጠቀሙበት ነው። ዛሬም ቢሆን በኢትዮጵያ ፖለቲካ የዚህ አውዳሚ ቁማር ቅሪቶች አልጠፉም። የውስጥ ሽኩቻዎችን፣ የብሔር የማንነት ፖለቲካ ትርክቶችን ሀገሪቱን ከውስጥ በማድማት የህዝቧን እምቅ አቅም እያመከኑ ይገኛሉ። ዜጎች በማያግባቧቸው ጉዳዮች ላይ በጠረጴዛ ዙሪያ ከመነጋገር ይልቅ ወደ ጠመንጃ ሲያዘነብሉ አንድነቷ የላላ ሀገር ለተፈጥሮም ሆነ ለሰው ሰራሽ ቀውስ በቀላሉ እንደምትጋለጥም ደራሲው ይናገራል። ጠቅላይ ሚኒስትር አብይ አህመድ የደብረ ማርቆሱን የንጉሥ ተክለ ሃይማኖት አውሮፕላን ማረፊያ መርቀው በከፈቱበት ታሪካዊ መድረክ ላይ ያስተላለፉት ጥልቅ አገራዊ መልእክት ከዚሁ የካፕላን የታሪክ ማስጠንቀቂያ ጋር በቀጥታ የሚተሳሰርና የችግሩን ስራው መሰረት የሚያመለክት ሆኖ እናገኘዋለን። የካፕላን ትንታኔ የውጭ ጣልቃ ገብነትና የቀውስ ፖለቲካ የሚያብበው በብሔር በቋንቋና በማንነት በተከፋፈለ ማህበረሰብ ውስጥ መሆኑን ሲሞግት፣ ጠቅላይ ሚኒስትሩ ደግሞ በንግግራቸው ይህንን የጥፋት ትርክት የሚሰብር ሕያው ማሳያ አድርገው አቅርበውታል። ደብረ ማርቆስን በወሎና በወለጋ መካከል እንደ ጽኑ ድልድይ ሆና የንግድ የሰውን ትስስር ስታሰናስል የኖረች ከተማ መሆኗንም በማንሳት የህዝቦችን ጥልቅ መስተጋብርም አጉልተዋል። በተለይም ከዚያ አካባቢ ህዝብ በላይ ከትግራይ ከኦሮሞና ከሌላው ብሔር ጋር ተዋልዶና የደም ውህደት ፈጥሮ የኖረ እንደሌለ በመግለጽም ይህ ጥልቅ ማህበራዊ መሰረት ላለው ማህበረሰብ ለተቀረው የሀገሪቱ ክፍል የህብረት የአንድነትና የመሰባሰብ ምልክት ሆኖ ሊቆም እንደሚገባም አሳስቧል። ይህ የደም ትስስርና አብሮነት የካፕላንን የተከፋፈለችና እርስ በርስ ጦርነት የምትታመስ ሀገር የትንተና ትርክት መኔ የሚያስቀር ትልቁ ሀገራዊ ጸጋ ነው። ልማት ትብብር ይፈልጋል፣ ጥበቃ ይፈልጋል፣ ጊዜ ይፈልጋል። ተሳክቶ ሲታይ ፍሬው ግን እንደዚህ ለምድርም ለሰማይም ሳቅ ይሆናል። ጊዜ ለሚመልሰው ጉዳይ፣ ትዕግስት ለሚመልሰው ጉዳይ፣ ትብብር ለሚመልሰው ጉዳይ መለያየት፣ መገዳደል፣ አጋጉል ልምምድ ባህላችን እንዳይሆን ኢትዮጵያ ጥንታዊት ታሪክ ጠገብ ሰላሙንም ጦርነቱንም የምታቅ ሀገር ነች። የጎደላት ልማት ነው፣ የጎደላት ብልጽግና ነው፣ የጎደላት መደማመጥ፣ መከባበር በታሪክ ላይ ቆሞ መልካሙን ወስዶ የቀረውን እየሞሉ ለልጆቻችን የተሻለ ሀገር ማስረከቡ ነው ችግር የነበረው። ያንን ወቅታዊ ችግር ለመፍታት በጋራ እንድንቆም በታላቅ ትህትና ጥሪዬን አቀርባለሁ። ይሁን እንጂ ሀገሪቱ ይህን የመሰለ የውህደትና የጥብቅ ማህበራዊ ትስስር ታሪክ እያላት በዚህ ዘመን መስፈሪያ በእጅጉ በመቅጠኑ የብሔር የመከፋፈልና የጎጠኝነት የጽንፈኝነት እሳቤዎች ጥላ ማጥላታቸው ችግር መሆኑን ጠቅላይ ሚኒስትሩ አልሸሸጉም። ካፕላን በመጽሐፉ እንዳስገነዘበው የውስጥ ድክመትና በቋንቋ ወይም በብሔር ተሰባስቦ እርስ በርስ መገዳደል የውጭ ጠላቶችን የሚጋብዝና ሀገርን የማተራመስ ሴራቸውን
የሚያቀላጥፍ ክፍተት ነው ይላል ጠቅላይ ሚኒስትሩ። ይህንኑ አደጋ በማስገንዘብ በአባይ ሸለቆ አካባቢ ህዝብን ወደ ማዕከል አዲስ አበባ እንዳይሸጋገር የሚያደርጉ ብሎም ከደብረ ማርቆስ እስከ ደጀን ያለውን የየብስ ትራንስፖርት የሚያስተጓጉሉ ሽፍቶችና የጸጥታ አስጊዎች መበራከታቸውን የታሪክ ስህተትን ከመድገም የተለየ ትርጉም እንደሌለው በግልጽ ሞግተዋል። ዜጎች በገዛ ቀያቸው በነጻነት የመንቀሳቀስና ሰርቶ የመኖር መብታቸው በእነዚህ ኃይሎች መነጠቁ ብሎም የመንገድ መዘጋት ምክንያትም ማህበራዊና ኢኮኖሚያዊ ትስስሮች መቋረጣቸው አገራዊ መረጋጋትን የሚፈትን የዘመናችን ትልቁ በሽታ ሆኗል። በመሆኑም የትናንቱን የውድቀት ታሪክ ላለመድገምና ከውጭ ኃይሎች ጋር የጂኦፖለቲካ አዙሪት ራስን በማላቀቅ ብቸኛው መውጫ መንገድ በጠመንጃ ቋንቋ መነጋገርም ማቆም ነው። ጠቅላይ ሚኒስትሩ አበክረው እንዳሳሰቡት ክፉን ከመሳብ ይልቅ መልካሙን በማጉላት በማያግባቡን ሀገራዊ ጉዳዮች ላይ በሰለጠነ መንገድ ተወያይተንና ተመካክረን ሳንጋደል አብረን መኖር ባህል ማድረግ ይኖርብናል ብሏል። መንግስታችን ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር፣ ሀገራችንን ሰላም እናድርግ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። የትም ቦታ ያሉትን የጸጥታ እንቅፋቶችና የጥፋት ኃይሎችን በጋራ ክንድ ተሰናስሎ በማስወገድም የህዝባችንን ሰላምና ልማት ማረጋገጥ የህልውና ጉዳይ ነው። ለምለምና እምቅ የተፈጥሮ ጸጋ ያላት ኢትዮጵያን ወደ ብልጽግና ማማ ለማሻገር መነጋገር ወሳኝ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። በካፕላን መጽሐፍ የታየውን የመከፋፈልና የመራብ አዙሪትን በጽኑ አብሮነት ሰብሮ መውጣት የግድ ይላል። ለዚህ ደግሞ ጥላቻና ከዘረኝነት ርቆ ተዋዶና ተግባብቶ ሀገርን ከመገንባት ውጪ ሌላ ምንም አይነት አማራጭ የለም። የውጭ ኃይሎችና የቀጠናው ባላንጣዎች ኢትዮጵያን ጠንካራ ማዕከላዊ መንግስት ገንብታ የባህር በር ስትራቴጂ አስመልሳና የቀጠናው ሀያልነት ካባን ደርባ እንድትወጣ በፍጹም አይፈልጉም። ለዚህም ሲሉ ከትናንት እስከ ዛሬ የውስጥ ተገንጣይ ጽንፈኛ ኃይሎችን በገንዘብ በስልጠና በፕሮፓጋንዳ በማስታጠቅ ኢትዮጵያን የማተራመስና እንዳትረጋጋ የማድረግ ግባቸውን ለማሳካት ጥረታቸውን ቀጥሏል። የትናንቱን ስህተትና የዛሬውን የህልውና ጥሪ ከካፕላን ትንታኔና ከኢትዮጵያ ተጨባጭ ታሪክ የምንረዳው ሀቅ ቢኖር የውስጥ ድክመትና እርስ በርስ መናቆር የውጭ ጣልቃ ገብነትን የሚያግዝ ትልቅ ክፍት በር መሆኑን ነው። ሰረንደር ኦር ስታርቭ ኢትዮጵያ የገዛ ወንድሞቻቸውን ለማጥፋት የውጭ ኃይሎችን ርዕዮተ ዓለምና የጦር መሳሪያ ሲታጠቁ በመጨረሻም ሀገሪቱን ወደ ጥፋት አዘቅት እንዴት እንደከተቷት የሚያሳይ መሪር የህያው ታሪክ ማሳያ ነው። ዛሬም ኢትዮጵያ ከፊቷ የተደቀነውን የጂኦፖለቲካ ፈተና መሻገር የምትችለው እንዲሁም የቀጠናዊ ጠላቶች የሸረቡትን የክፋት ድር መበጠስ የምትችለው ይህንን ታሪካዊ ስህተት ባለመድገም ብቻ ነው። የውጭ ኃይሎች በፈጠሩት የመከፋፈያ ትርክቶች ከመጋጨት ወጥቶ የውስጥ የፖለቲካ ልዩነቶችን በሰለጠነ የምክክር መድረክ በመፍታት ማህበራዊ ስብራቶችን በመጠገንና ሀገራዊ የአንድነት መሰረትን በማጽናት ብቻ ኢትዮጵያ ይህንን ፈታኝ ዘመን ተሻግራ ወደ ላቀ ጂኦፖለቲካ ከፍቷ መድረስም ትችላለች። የውስጥ የፖለቲካ ልዩነቶችን በሰለጠነ የምክክር መድረክ በመፍታት ማህበራዊ ስብራቶችን በመጠገንና ሀገራዊ የአንድነት መሰረትን በማጽናት ብቻ ኢትዮጵያ ይህንን ፈታኝ ዘመን ተሻግራ ወደ ላቀ ጂኦፖለቲካዊ ከፍቷ መድረስ ትችላለች። የተወደዳችሁ የኢትዮ መልሕቅ ቤተሰቦች የዛሬው ኢትዮ መልሕቅ ዝግጅታችን በዚህ ተጠናቋል። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።